ሰላም ሰላም ውድ ተመልካቾቻችን እንኳን ወደ ብሬክ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ደግሞ ሳይኮሎጂ ቻፕተር 6 ፐርሰናሊቲን ይዘን መጥተናል። ያው ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ያው ሀሳብ አስተያየት ካለ ኮሜንት ላይ። ወደ ዛሬ ቶፒካችን ስንገባ ዋስ ፐርሰናሊቲ ኦር ቲዮሪ ኦፍ ፐርሰናሊቲ። ሳይኮሎጂስት ጀነራሊ ቪው ፐርሰናሊቲ አዝ ዩኒክ ፓተርን ኦፍ ኢንዱሪንግ ታውትስ ፊሊንግስ ኤንድ አክሽን ዳት ቻራክተራይዝ ኤ ፐርሰን። ምን ለማለት ፈልገው ነው? ሳይኮሎጂስት ጀነራል ቪው እንዴት ይሆናል? ፐርሰን ፐርሰናሊቲ ልንነው ከሆነ ዩኒክ የሆነ የተለየ ከሌላ ሰው ወር ከአብዛኛው ሰው የተለየ ሊሆን ይችላል። ከሚገኝ ሆኖ እንዴት እንደሚያስብ፣ እንዴት ፊል እንደሚያደርግ፣ እንዴት ፊሊንግ ሃንድል እንደሚያደርገው፣ አክሽን እንዴት እንደሚወስድ ምንለይበት ምን እንለዋለን? ተመሳሳይ ሊኖር ይችላል ግን አንድ ሊሆናል ባይ ዋን ኦር አናዘር ወይ ምን ከአንዱ ወደ አንዱ በአንድ ነገር መለያየት አለበት። ምክንያቱም አንድ አይነት ኤክስፒሪየንስ ሊኖረን አይችልም። አንድ አይነት እይታ ሊኖረን አይችልም። እሱ ነው ደግሞ ዩኒክ አድርጎ ፐርሰናሊቲ ኢዝ ዩኒክ ሊያደርገው የቻለው ማለት ቲዮሪ ኦፍ ፐርሰናሊቲ። እዚህ ደግሞ ስለ ፐርሰናሊቲ ብዙ ቲዮሪዎች አሉ። ያው አሁንም ወደ ሲግመንድ ፍሩድ ተመልሰናል። ትሪት ቲዮሪም አለ። እዚህ ብዙ ቲዮሪዎች ፐርሰናሊቲ ምንድነው፣ እንዴት ነው ሀፕ የሚያደርገው፣ እንዴት ነው የምንገልጸው የሚሉ ነገሮች እነሱ የሚገልጸው ሳም ቲዮሪስ አሉ። እነሱ እናያለን ማለት ነው። አንደኛው ሳይኮአናሊቲክ ቲዮሪ ባይ ሲግመንድ ፍሩድ የተጻፈ ነው። ፎርምድ ዊዝ አወርሰልቭስ አራይዚንግ ፍሮም ቤዚክ ኢንቦርን ኒድስ ድራይቨንስ ኤንድ ቻራክተሪስቲክስ። ይሄ ምንድነው የሚለው ከኛ ጋር የተፈጠረ ኢምቦርን የሆነ ኒድስ እና ድራይቭ የሚያደርጉ ነገሮችን ነው ፐርሰናሊቲ የምንለው ይላል። አኮርዲንግ ቱ ፍሩድ ወይ ትሪ ፓርትስ ኦፍ ፐርሰናሊቲ ኢንተራክትስ ዊዝ ዋን አናዘር ዲተርማይን ዘ ፐርሰናሊቲ ኦፍ አን ኢንዲቪዥዋልስ። አሁን ሶስት አይነት አሉ ብለናል ብሎ ያምናል ሲግመንድ ፍሩድ ማለት አይዲ፣ ኢጎ፣ ሱፐር ኢጎ ማለት ነው። እነዚህ ነገሮች ናቸው ውስጣችን ሆነው ከኛ ጋር ኢምቦርን ሆኖ ፑሽ ወይም ደግሞ ድራይቭ የሚያደርጉን ሰው እነዚህን ሃንድል የምናደርግበት ወይም እነዚህን ይዘን የምንጓዝበት ነገር ነው ዩኒክ አድርጎ ፐርሰናሊቲ ሊያስብለን የሚችለው ማለት ነው። ዲቴልስ ውስጡም ስናያቸው አይዲ ማለት ፌስ ጉድ ዱኢት እንደማለት ህፃን እያለ የምናደርገው ነገር ማለት ደስ ካለ አድርገው ከፈለከው አምጣ ኢዳዝ ማለት ኮንሲኩዌንስ ሀፕን የሚያደርግብህ አንተ ጋር ኮንሲደር ሳታደርግ ከፈለከው ግን አድርገው እንደማለት ነው። አሁን ፎር ኤግዛምፕል ህፃን እያለን ኢት ዌን ዩ አር ሃንግሪ፣ አሁን የሆነ ነገር መብላት ከፈለግን ዳቦም ይሆን ብስኩትም ቢኖር ተቀምጠው ቢኖር ለማን ነው የማን ነው ሳንል ሄደን ነው የምናነሳው ምንበላ። ምንድነው አይዲ ፑሽ የሚያደርገን ድራይቭ ነው። በቃ የሆነ ነገር ከፈለግ አድርግ ነው ዊዛውት ኮንሲደሪንግ ዘ ኮንሲኩዌንስ ነው። ኤግዛምፕል ድሪንክ ዌን ዩ ትረስቲ ኤንድ ሳቲስፋይ ዘ ሴክ ዌን ዘ ኒድ ፎር ፕሌዠር ኢዝ ፕሬዘንት። አብዛኛው ጊዜ እነዚህ አሁን ሬፕ የሚያደርጉ ወንዶችም የሆኑ ሴቶች ይህን አይነት ፐርሴፕሽን ስለሚይዝ ነው አይዲ ስትፈልገው አድርግ አይነት ሲኖር ነው ሄደው አንድን ሴት የሚደፍራት ወይም አንዱን ወንድ ሄደው የሚደፍሩት ማለት ነው። ሁለተኛው ደግሞ ኢጎ ነው። ኢጎ ኢዝ ዘ ኤክስክሉሲቭ ዳይሬክተር ቱ ዲል ዊዝ ሪያሊቲ። ኢጎ ደግሞ መሀል ላይ ሆኖ የአይዲ ማለት የህፃንነት ያለን ባህሪ ኢፍ ዩ ዋንት ዱ ኢት የሚል አለ። ሶስተኛ ላይ ደግሞ ሱፐር ኢጎ አለ። ሞራል ዎች ሰው እያየ ነው ወይም ደግሞ ሰልፍ ሼርነስ እንለዋለን ወይም ደግሞ ይሉንታ የሚለው አለ አይደል? እነሱን ሃንድል አድርጎ ሪያሊቲን እያየ አንጻራዊ እያደረገ ውሳኔያችን እንድንወስን የሚያግዘን ነው ኢጎ። ኤክስኪዩቲቭ ዳይሬክተር ይባላል ኢጎ ማለት ነው። ኤግዛም ላይ ኤክስኪዩቲቭ ዳይሬክተር የትኛው ነው ብሎ ነው አብዛኛው ጊዜ የሚመጣ ዎች ዶግ ኢዝ ዊች ዋን ብሎ ነው የሚመጣላቸው። እነዚህን በደንብ ያዟቸው። ኢጎ እንደዛ ካል ሱፐር ኢጎ ሲሆን ደግሞ ሞራል ዎች ዶግ ኦር ሞራል ሴንተር ኦፍ ዘ ፐርሰናሊቲ። በቃ ሰው ምን ይለኛል የሚል ሀሳብ አለ። ይሄ ባረግ ይሄ እኮ ይሆናል፣ ይሄ ባረግ ይሄ እኮ ይሆናል፣ ይሄ ባረግ ይሄ እኮ ይሆናል። አብዛኛው አይናፋር የሚሆኑ ሰዎች ብዙም ውጭ የማይወጡ ሰዎች ምንም ነገር የማያደርጉ ሰዎች ሱፐር ኢጎ ስለሚያጠቃቸው ነው። ማለትም የሆነ ነገር ቢያደርጉ ሰው ምን ይለኛል ብሳሳትስ ይሄ የሚሉ ጥያቄዎች ወደ ጭንቅላታቸው ስለሚመጡ ሱፐር ኢጎ ኢንፍሉዌንስ አድርጓቸው ነው ብሎ ነው የሚያስበው ሲግመንድ ፍሩድ። ግን በኖርማል ሁለቱም ሃንድል አድርጎ የሚሄደው ኢጎ ሲኖረን ነው። ማለትም መሀል ላይ የሱፐር ኢጎ እና አይዲ ሁለቱንም ሃንድል አድርጎ ማለት ባላንስ አድርጎ የሚሄድ ማለት ነው። የምትፈልገውንም ከሰው ጋር ለመኖር የሚያስፈልግህንም ነገር ሁለቱም አንጻር እያደረገ ያው ኢጎ ስንል ይሄ ኢጎ የሚታወቀው ትዕቢት ሳይሆን ጅስ አዝ ሜንሽን ያደረገው ሲግመንድ ፍሩድ the ego ideal is kind of measuring device. It is the sum of all ideal or correct and acceptable behaviors that the child has learned about from the parents or other society. አይዲያል ኢጎ የሚባለው ደግሞ ምንድነው? አንዱን ቢሄቪየር ምን ያህል ተቀባይነት አለው ከማን የተማረው ከፓረንትስ ኦር ከሶሳይቲው የተማረው። አብዛኛው ጊዜ ችም ትመጣለች ዳሽ ኢዝ acceptable behavior that learned from parents or their society የሚል ይመጣላቸው። ምንድነው እሱ ኢጎ አይዲያል ማለት ነው። ጥሩን ብቻ ማለት ነው። አክሴፕታብል የሆነን ብቻ መጥፎ ምናምን ሳይቀላቀል አክሴፕታብል የሆነን ብቻ የተማረው ከሶሳይቲ እና ከፓረንትስ ምን ይባላል? ኢጎ አይዲያል ማለት። ሲግመንድ ፍሩድ እዚህ ሲያጋጥሙ እነዚህ አይዲ ኢጎ እና ሱፐር ኢጎ ኮንፍሊክት ሲያጋጥም ወይም አለመራዳት ባላንስ አለመሆን ሲመጣ ዲፌንስ ሜካኒዝም እንጠቀማለን ይላል።
ዲፌንስ ሜካኒዝም ማለት ራሳችን ሸውደን የምንሄድበት ኦር እንሸውድበት እኛን ሪያሊቲን ፌስ ከማድረግ የሚያግደን ነገሮች ማለት ነው። አሁን እዚህ 8 አሉ። አንደኛው ሪፕሬሽን ነው። ኢዝ ኤ ዲፌንስ ሜካኒዝም ታት ኢንቮልቭስ ፓንቺንግ ትሪንቲንግ ታውትስ ፊሊንግስ ኤንድ ሜሞሪስ ኢንቱ ዘ አንኮንሽስ ማይንድ። ይህ ምን መሰላችሁ? ሪፕሬሽን ማለት ይሄ ሀፕን ያደርገ የሆነ አክሽን ሀፕን አድርጓል፣ ግን እንዳልተፈጠረ ኢግኖር አድርገን ወደ አንኮንሽስ ማይንድ ስናስገባው ነው። አንኮንሽስ ማይንድ ስላችሁ ምን ብያችሁ ነበር? ከዚህ በፊት የነበረው ጊዜ ስለ ሲግመንድ ፍሮይድ ስነግራችሁ አንኮንሽስ ማይንድ የሚባለው ሶስተኛው ምዕራፍ ሶስተኛ ፓርት የብሬናችን ሆኖ ሚሞሪያችን ዳይሬክትሊ አክሰስ ልናደርገው አንችልም። ትራውማዎች፣ ቻይልድሁድ የነበር ሚሞሪ እና ተረስተዋል ብለን የምናስባቸው ነገሮች ግን ህይወታችንን የሚመሩት የሚቀመጡበት ነው ብለን ነበር እና ወደዛ ያስቀምጠዋል ማለት አክሰስ ላይ ያደርገው አይችልም። እንዳልተፈጠረ ኢግኖር ሲያደርገው ምን ይሆናል? ኢግኖር ያደርገዋል። እንዳልተፈጠረ ይረሳዋል ማለት ነው። ሲረሳ ምን ይሆናል? ሪፕሬሽን ይሆናል ማለት ነው። ኤግዛምፕል አለ አን ኢትዮጵያን ሃዝበንድ ሁ ኢዝ ዲፊትድ ባይ ሂዝ ዋይፍ ዊል ናት ሪሜምበር ቶክ ኢት አውት አጌን። አሁን በኢትዮጵያ ባህል ሚስት ብትመታ እንደ ውርዴት ነው የምታስበው። ኢቨን ኢትስ ውርዴት፣ ግን እንደ ውርዴትን ሰው እሱን ሀፕን እንዳረገ መቀበል አይፈልግም። ሰው እንዳልተፈጠረ ይረሳዋል። ማለትም ሚስቱንም አያናግራትም፣ ሰውም አያናግርም። በቃ ሚስቱ አልመታችሁም ብሎ አምኖ ያው እንዳልተፈጠረ ወይም ህልም ነው ብሎ ራሱን ወደ አንኮንሽስ ማይንድ አስገብቶ ኤግዚስት እንዳላረገ ምንም እንዳልተፈጠረ አድርጎ ረስቶታል ማለት ነው። ሲረሳው ወደ አንኮንሽስ ማይንድ ሲያስገባው ምን ይባላል? ሪፕሬሽን። እነዚህ ስፔሻሊ እነዚህ በጣም ነው የሚመጡ። 8ቱ በደንብ ዲፍረንሱ ለማየት ሞክሮ። ለዛ ነው እየደጋገምኩ ለማስረዳት የምሞክረው። ወይንም አንድ ሰው የሆነች ልጅ ይወዳትና ይሄዳል፣ ይጠይቃታል፣ ግን አልፈልግህም ትለዋለች። ከዛ ከማውራት ይልቅ ወይንም ተነጋግረው ከመፍታት ይልቅ ምን ያደርጋል? እንዳልተፈጠረ ኢግኖር ያደርጋል። ሁሉም ነገር እንዳልጠይቃት፣ እንደማያውቃት፣ እንደማይወዳት አድርጎ ይረሳታል። ሲረሳት ወደ አንኮንሽስ ማይንድ እየገባ ነው ሰው። እሱን ይባላል ሪፕሬሽን ማለት ነው። ሁለተኛ ደግሞ ዲናያል ኢዝ ሪፊዚንግ ቱ ሪኮግናይዝ ኦር አናውሌጅ ኤ ትሬቲንግ ሲቹዌሽንስ። ይሄ ደግሞ ምን መሰለህ? ድናይ ማለት መካድ ነው። የሆነ ነገር ሀፕን አድርጎ እያየነው ነው፣ ግን ስትክደው ማለት አሁን ለኤግዛምፕል ላይ ያሳያችሁና ከሪፕሬሽን ጋር ያለው ዲፍረንስ እንዲገባችሁ ማለት ነው። ሚስተር ገረመው ኢዝ አልኮሆሊክ ሁ ዲናይዝ ዳዝንት አክሴፕት ቢንግ አን አልኮሆሊክ። አሁን እንዴት መሰላችሁ? ዲናይል ማለት አሁን ገረመው አልኮሆሊክ ነው፣ ይጠጣል፣ ይሰክራል፣ ኤቭሪዴ ነው የሚያደርገው። ያለሱ ምንም ኖርማል መንቀሳቀስ አይችልም። አልኮሆሊክ ነው ስትለው ኧረ እኔ አልኮሆሊክ አይደለሁም እና ዝም ብዬ አንዳንዴ መጠጥ መጠጣትና ከጓደኞቼ ጋር መጫወት ነው የምወደው ነው የሚለው ሰው። ድናይ እያደረገ ነው፣ እንዳልተፈጠረ አይደለም፣ ግን ምን እያለ ነው? አልኮሆሊክ አይደለሁም እያለ እየካደው ነው ማለት ነው። ሪፕሬሽን ከሆነ ግን እየረሳው ነው፣ ወደ አንኮንሽስ ማይንድ አስገብተው እየረሳው ነው። ሀፕን አድርጓል፣ ግን ይረሳዋል። ከማንም ጋር አያወራም ወይም ማውራት አይፈልግም። እንዳልተፈጠረ ረስቶታል። ሪፕሬሽን ከሆነ ማለት ነው፣ ወደ አንኮንሽስ ማይንድ ሲያስገባው። ድናያል ከሆነ ግን የሆነ ነገር ነው እየተፈጠረ እንደሆነ ያውቃል፣ ግን አልሆንኩም ብሎ ሲክደ ማለት ነው። አሁን እብዳል የማይሆን ባህሪያት እያሳየ አንተ ልጅ አብዳል ብትለው አብጃለሁ አይልህም። ድና ያደርጋል። ኧረ እኔ አላብድም፣ የሆነ ሰበብ ወይን ይሰጣል። ይሄ እኮ ነው ምናምን ብለው ነገሮችን ይክዳል ማለት ነው። ሲክደት ምን ይሆናል? ድና ምታቸው ብዬ አስባለሁ። ይሄን ሁለቱም ዲፍረንሱ ያኛው መርሳት ነው፣ የረሳዋል ነው። ያኛው ደግሞ ይክደዋል፣ ኤግዚስት እንዳላረ አይደለሁም ብሎ ይክድሃል ማለት ነው። እያረገው ነው፣ ግን ስሙን ይክድሃል በቃ። ያኛው ግን ረስቶታል፣ ማንም አያዋራ እንዳልተፈጠረ ነው። አሁን ሚስት እኮ መታ ነበር ብትለው መቼ ነው የሚል ሪፕሬሽን ከሆነ ማለት። ዲናይል ከሆነ ግን ኧረ አልመታችኝም እየተጫወትን እኮ ነበር ነው ብሎ ለመሸወድ የሚሞክረው ማለት። ሶስተኛ ደግሞ ሪግሬሽን ማለት ነው። ኢንቮልቪንግ ሪቨርቲንግ ቱ ኢማቹሪ ቢሄቪየርስ ዳት ሃቭ ሪቪልድ ኤንዛይቲ ኢን ዘ ፓስት። ይሄ ደግሞ ሪግሬሽን ማለት ወደ ህፃንነት ነው የሚመለስ። አሁን ህፃንነት እያለ አልጋ ላይ የሚሸናክ ነበር ወይም እንደ ህፃን ባህሪ እንድታሳይ ነው የሚያደርግ። በህፃንነት የምታሳየው የነበረውን ባህሪ እሱ ነገር እንድታሳይ ያደርጋል። እንደዛ አይነት ባህሪ ስታሳይ ሪግሬሽን ይሆናል ማለት ነው። ኤግዛምፕል ገር ኦ ቦይ ሁ ሃድ ጀስት ኢንተርድ ስኩል ሜይ ጎ ባክ ቱ ሳኪንግ ሄር ሂዝ ታምፕ ኦር ዌይቲንግ። አሁን ህፃን ሆነው 6 ዓመት 7 ዓመት ሲደርስ ወደ ትምህርት ቤት ይገባል። የዛኔ ምን ያደርጋል? ወደ ህፃንነት ለመመለስ ይሞክራል። ያው እንደ ጡቱ እጁን መጥባት ይሞክራል፣ ኦር አልጋ ላይ መሽናት ይሞክራል። አልጋ ላይ መሽናት ካቆም ብዙ አድርጓል። እንደ ህፃንነት ግን ሪአክት ለማድረግ ይሞክራል። ምክንያቱም ትምህርት መግባት አይፈልግም። ሶ ምን ማድረግ አለበት? የሆነ ከዛ መውጣበት ብሎ የሚያስበው የልጅነቱን ነፃነቱን፣ ይሄ ልጅነት ስለፈለገ ወደዛ የሚያሳይ የነበረው ባህሪ ያሳያል ማለት ነው። እሺ አራተኛ ደግሞ ራሽናላይዜሽን ኢስ ጊቪንግ ሶሻል አክሴፕታብል ሪዝን ፎር ዋንስ ኢንአፕሮፕሪየት ቢሄቪየር። ኤግዛምፕል ሜክ ግሬድስ በት ስቴትስ ዘ ሪዝን አዝ ቢንግ ናውሌጅድ ራዘር ዛን ግሬድ ኦሪየንትድ ኤንድ ግሬድ ኦንሊ ሾዊንግ ሱፐርፊሻል ለርኒንግ። አሁን ምን መሰለችው? ራሽናላይዜሽን ሲባል የሆነ ነገር ሀፕን አድርጓል ታውቀዋለህ፣ ግን ለሰዎች ስትናገር ምን ብለህ ነው? ኦር ለራስህም ስትነግረው ምን ብለህ ነው? አሁን ራሽናል፣ አሁን ኤግዛምፕል እንገራችሁ። ራሽናል ወይም ደግሞ ተቀባይነት ያለው ማለት አንተን ሊያስረድብ የማይችል
ሊያስንቅህ የማይችል ነገር ትናገራለህ። አብዛኛው ጊዜ የምንጠቀምባት ነገር አለች። ትምህርት ላይ ሲሆን ሴቷ ስትበልጥ ሴት ስለሆነች ማርክ ጨምሮላት ነው እንጂ እኔ ነበር መበልጣት። ምን አብዛኛው ጊዜ እንደዛ አለ። ግን ይሄ የሚሆነው እሷ ጎበዝ ሆና አግኝታ እያለች አንተ ግን መበለጥህን ማመን ስላልፈለግ ሴት ሆና ማርክ ጨምሮላት እንጂ በልጠኝ አይደለም ስትል። ሁለተኛ ደግሞ አሁን ሚስቢሄቭ ታደርግና ስራ ላይ አርፍደህ እየገባ ስራን በደንብ እየሰራ አይደለም፣ ከዛ ትባረራለህ። ስትባረር ምንድን ነው የምትለው? ሰው ስላላሽቃበጥኩለት ነው እንጂ ያባረረኝ ስራዬማ በደንብ ነበር የምሰራው ብለህ አክሴፕታብል የሆነ ሪዝን ስትሰጥና ግን የተባረርኩበት ሌላ ሲሆን ምን ይባላል? ራሽናላይዜሽን ማለት ነው። አምስተኛ ዲስፕሌስመንት ዘ ዲፌንስ ሜካኒዝም ዛት ኢንቮልቭስ ኤክስፕሬሲንግ ፊሊንግ ቱዋርድስ ኤ ፐርሰን ሁ ኢዝ ለስ ትሬኒንግ ዛን ዘ ፐርሰን ሁ ኢዝ ዘ ትሩ ትሪገር ኦፍ ዘ ፊሊንግ። ዲስፕሌስመንት ደግሞ አንድን ስሜት ተሰምተዋል ማለት ተናደሃል እንበል፣ እሱን ነገር እዛ ሰውዬ ላይ ማድረግ ስለማትችል ምን ከሱ ሰውዬ አቅሙ አነስ ወዳለ ሰው ሄደ ስታናፍሰው ማለት ነው። አሁን አብዛኛው ጊዜ ትናደድ፣ አሁን ከሚስት ጋር ወይ ከጓደኛ ጋር ትናደድና ጓደኛ መምታት አችልም፣ ግን በሩ መተው ትወጣል። ኦር አንድ ሰው ስራ ላይ ይውልና ቦስ ጨቅጭቆት ሰድቦት ምናምን ይወጣል። ከዛ ቤት ሲገባ የሆነ ነገር ሲሉት ልጆች የሆኑ ኦር ሚስቱ ላይ ያወጣዋል። ይናደድና ብዙ ነገር ይናገራታል ማለት ነው። በቃ አቅም ያለው ሰው ጋር ማውጣት ስለማትችል ይሄ ስሜትን የፈጠረበት ሰው ጋር መናገር ወይንም እሱን መናገር ወይም መምታት ስለማትችል ሌላ አቅሙ አነስ ወዳለ ሰው ሄደ ስታስወጣው ንዴትን ምን ይባላል? ዲስፕሌስመንት ማለት ነው። አብዛኛው ጊዜ ይሄ ነገር እናቶቻችን ጋር ነው የሚታየው እና ባሎችም ሚስቶቻቸው ጋር። እናቶች ምን ያደርጋሉ? ከባላቸው ጋር ሲጣሉ ማን ጋር ያወጡታል? ልጅ ይላል። ያው ባልም ስራ ላይ ተጣርቶ ሲመጣ ማን ጋር ያወጣ? ሚስት ላይ። እንደዛ አይነት ሲሆን ምን ይባላል? ዲስፕሌስመንት ማለት። ስድስተኛ ደግሞ ፕሮጀክሽን ዘ ዲፌንስ ሜካኒዝም ዳት ኢንቮልቭስ አትሪቢዩቲንግ ዋንስ አንዲዛየረብል ፊሊንግ ቱዋርድስ አዘር ፒፕል። ይሄ ደግሞ ምን መሰላችሁ? የእናንተ እያለ ባህሪው ለሰው እንደዚህ ነው ብለህ ስታላክክለት እሱ ምንም በማያውቀው አሁን ኤግዛምፕል አለ። ፓራኖይድ ፐርሰን ዩዝስ ፕሮጀክቴሽን ቱ ጀስቲፋይስ ኢዞሌሽን ኤንድ አንገር። አንድ ሰው አብዷል እንበለው፣ የማበድ ምልክቶች ያሳይተዋል ምናምን፣ አንተ እያበድክ ነው ምናምን እንዳትለው ምን ይልሃል? ይህ ሰውዬ እኮ እያበደ ነው አንተ አብዳሃል ማለት ነው ምናምን ብሎ አንተ ላይ ሲያላክክበት፣ አሁን ይሰርቅና አንተ ላይ ሰርቃል ብሎ ሲያላክ ሆነ አንተ ያላ ወይንም አንተ ስታላክክለት ማለት ነው እሱ ነው ብለህ ስታደርገው ምን እያደረክ ነው? ፕሮጀክታይል አንተ መስረቅህን ራስን ለመሻወድ ብለህ ሰውን እየጣክበት ወይም እየሰጠው ነው ይሄ አክሽኑ ማለት ነው። ያው ይሄ ደግሞ ይሄ ውስጣዊ ሲሆን የራስ ስጭት ሲኖር አይዲ ኢጎ እና ሱፐር ኢጎ ባላንስ መሆን ሲያቅታቸው ደግሞ ምን ይሆናል ማለት ነው? አሁን ስትረስ ይፈጥራል። ስትረስ ሲፈጠር ሄደ ሰው ላይ አንተ ምንድነው እየተጨናነቅ ነው ይህን ሳምንት ትላለህ፣ ግን አንተ ነው የተጨናነቀው፣ ግን እሱ ላይ ነው ሪፍሌክት እያደረክ ያለ ወር የሆነ ደስተኛ አይደለም ይህን ሳምንት ሰው ሄደ ምንድነው ይህን ሳምንት እኮ ደስተኛ አይደለም ና አውጣና ልጋብዝ፣ ራስን የፈለግከው አንተ ነህ ደስተኛ ያልሆንኩ፣ እሱ የራሱን ዓለም እየኖረ ነው። እና እንደዚህ አይነት ሲሆን ደግሞ ምን እንለዋለን? ፕሮጀክሽን። ኦኬ። ሰባተኛ ደግሞ ሪአክሽን ፎርሜሽን ኤ ዲፌንስ ሜካኒዝም ዛት ኢንቮልቭስ ኤ ቴንደንሲ ቱ አክት ኢን ማነር ኦፖዚት ቱ ዋንስ ትሩ ፊሊንግ ኤግዛምፕል ኤ ፐርሰን ሁ አክትስ ቬሽን በት ፎከስ ኦን ቫዮለንስ ኢን ዴር ቢሄቪየር። ይሄ ደግሞ አሁን የዛን እንበልና ተናድሃል እንበለው፣ ተናድሃል ግን እሱን ሳታሳይ ደስተኛ ለመምሰል ስትሞክር የተቃራኒ ፊሊንግ እየተሰማ ያለው ውስጥ ላይ ያለው ነገር ተቃራኒ ነገር ስታደርግ ደግሞ ይባላል ሪአክሽን ፎርሜሽን። የራሴ የሆነ ሪአክሽን ፎርም እያደረክ ነው። ደስተኛ አይደለህም፣ ደስተኛ እንደሆንክ ሪአክት ታደርጋለህ። ተናድሃል፣ ምንም እንዳልተፈጠረ ሪአክት ታደርጋለህ። ኦፖዚት የሆነ የነገሮችን የዛ ፊሊንግ እየተሰማ ያለው ነገር ኦፖዚት ነገር ፎርም አድርገህ እንደዛ ሪአክት ለማድረግ ስትሞክር ግን ውስጥ ሌላ ባዶ ሆኖ ምን ይባላል? ሪአክሽን ፎርሜሽን። ስሙ እንደሚ ሪአክሽን ራስህ ፎርም እያደረክ ነው ማለት ነው። ስምንተኛ ሳብሊሜሽን ዲፌንስ ሜካኒዝም ዛት ኢንቮልቭስ ኤክስፕሬሲንግ ሴክሹዋል ኦር አግሬሲቭ ቢሄቪየር ትሩ ኢንዳይሬክት ሶሻሊ አክሰፕታብል ታውትስ አውትሌትስ። ይሄ ምን ማለት ነው? በጣም ተናደሃል እንበለው፣ የሆነ ንዴት ሴክሹዋል ይሆናል ምንም ነገር አለ፣ ግን ኢንዳይሬክት ላይ ሰዎች በሚቀበል ነገር ታወጣ ማለት ነው። ኤግዛምፕል በጣም የተናደደ ሰው ስፖርት የሚሰራ ከሆነ ይሄ ጥሩ ነው። ንዴት ደስተኛ ያልሆነ ሰው ሩጫ ሊሮጥ ይችላል፣ ስዕል ሊስል ይችላል፣ ብዙ ምግብ ሊበላ ይችላል። እነዚህ ነገሮች ሰውን በማይጎዳበት ግን የሆነ ንዴትን የምታወጣበት በሌላ አክሽን ስታደርገው ኢንዳይሬክት ባልሆነ ነገር ማለት ነው። አሁን ከሰው ጋር ትጣላና እሷን አልመታህም ምንም አላረግም፣ ሄደህ ግን ቾኮሌት ትበላለህ፣ በሱ ይወጣልና ምንም በቃ ያልፋል ነገሩ ማለት ነው። እንደዛ አይነት ኢንዳይሬክት የሆኑ ነገሮች ስታደርጉ ምን ይባላል? ሳብሊሜሽን። አብዛኛው ጊዜ አሁን ብሮክ የተደረጉ ስፔሻሊ ሲግማ አልፋ ምናምን አይነት ሰዎች ነን ብለው ኤክስፕሬስ የሚያደርጉት ራሳቸውን ምንድነው የሚያደርጉት? ብሮክ ይደረጋሉ በፍቅረኛቸው ድህነት ሲያጠቃቸው፣ እነዚህ ነገሮች ከፋሚሊ የሆነ ችግር ሲኖሯቸው፣ ቻይልድ ትራማ ሲኖራቸው እንደ መፍትሄ የሚወስዱት ምንድን ነው? ኤክሰርሳይዝ፣ ቢዝነስ
ዲቨሎፒንግ ምናምን እንደዛ ሲያደርጉ ኢንዳይሬክት ነው እያደረጉት ያለው ማነሩም አክሴፕት ባይ ሶሳይቲ ሰው እንደዛ አይነት ሲሆን ምንድነው ሰብሊሜሽን እንለዋለን ማለት ነው። ለዛሬ እዚህ ጋር ይበቃናል። የዛሬውን ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ላይክ ሼር አድርጉት ከተመቻችሁ። ሀሳብ አስተያየት ካለ ኮሜንት ላይ ጻፉልን። ይህን ነው ደግሞ ቴሌግራም ቻናላችን ላይ ታገኙታላችሁ። ባይ ባይ ቻው።